የ2026 እንግዲህ የኢሽቲማ ጅቡቲ ላይ ነው እንግዲህ የምንገኘው። እንደምትመለከቱት ይህ ጅቡቲ ኢሽቲማ ቦታ ነውና ያው እንደምትመለከቱት እንዴ መግቢያው አካባቢ ነው ምናምን ነገር በቃ ልም ያለ በረሃ ነው። እና ባይዙ ይሄ መብራት ከኢትዮጵያ የሚመጣው ወደ ጅቡቲ የሚገባው መብራት ዳር ላይ ነውና እና ያው እንደምትመለከቱት ነው። አሁን ወደ 10 ሰዓት አካባቢ ነው ፀሐይ ልትጠልቅ ምናምን አካባቢ መግሪብ እየደረሰ ነው። ያው እንደምታዩት ያው ዳሩ ብቻ ነው እንግዲህ እየደረሰ ያለው እና እንደምትመለከቱት ነው ያ ሚሸት ሻይ ምናምን ቡና ያለበት ሚሸት እንደምታዩት እንደዚህ ነው እላችኋለሁ። እና እኔም ዘንድሮ ነበርና እንግዲህ ሙሉ ዙሪያውን እንግዲህ ይሄ ነውና የሀገሪቱ መላ በረሃ ነው። ወልም ያለ በረሃ ድንጋይ በድንጋይ ግን ወቅቱ ቀዝቃዛ ነው። ወቅቱ በጣም ቀዝቃዛ ነው እና አሁን ወደ ውስጥ እየሄድን ነው እየገባ ነው ያለውን የታሰቡ ቪዲዮ ምናምን መቅረጽ እንትን ካልነበረው የምናየው ይሆናል እና ይኸው እዚህ ጋር ቡናችንን ለመጠጣት ተቀምጠን በነገራችን ላይ እዛ የትላልቆች ምናምን ስላለ እኔም ሻይ ቡና ምናምን ልወጥቼ ነው የላይ ምናምን እና እንደዚህ ነው ያለው ነገር። የምታዩት ሰዎች ለቡና ለሻይ ምናምን መጥተውና እንደምታዩት ነው እየሄድን ነው እና ይኸው ነው እንግዲህ እላችኋለሁ። እንደምታዩት ምንም ያህል ድንጋይ ነው መሬት ምናምን ያው ኢሽቲማ ነገራችን ላይ ብዙ እና በቃ አሁን ደራርሰን ምናምን ወደ ውስጥ እየገባን ውስጥ ማለት ነው ዳዋው እየተካሄደ ያለበት ቦታ ይሄ የምታዩት ዳር ነው። መጨረሻ እዛ ዳር መገበያያ ምናምን ቦታ ነው እና እንደምትመለከቱት ነው እላቸዋለሁ። እና ውድ ዩቲዩብ ገና አዲስ ነው ምናምን ቻናል የከፈትኩትና ሰብስክራይብ ላይክ ምናምን ሼር ኮፒ ሊንክ አድርጉ ምናምን እላችሁ እወዳለሁ። እና እንደዚህ ነው ኢሽቲማ እንትን ሲባል እንትን ለማይላችሁ ሰዎች ያው ይሄ ነው ኢሽቲማ ያው ቦታው ነው በቃ እዚህ ውስጥ ነው እና ይሄው ነው እላችኋለሁ። እና ላይክ ሰብስክራይብ ሼር አድርጉ ቪዲዮን ቻው።